አንድ ቀን በጣም ያልተለመደ ድመት አጋጠመኝ። ወዴት እንደሚሄድ ፈጽሞ የሚያስተውል አይመስልም ነበር። ሆኖም ግን ሁልጊዜ አንድ ሰው መሰናክሎችን ከመንገዱ ላይ ያነሳለት ነበር። ከከፍተኛ ቦታ ላይ በሚወድቅበት ጊዜ እንኳን ለመቀበል ሁልጊዜ እዚያ ዛፍ ይኖር ነበር። እድሉ ማመን የሚያስቸግር ነበር። እኔ ግን በተቃራኒው ነበርኩ። ከልጅነቴ ጀምሮ እድሌ ፍጹም አስከፊ ነበር። በዚያን ጠዋት ከአልጋዬ ገና መነሳቴ ነበር። ኃይለኛ ንፋስ ቅጠሎችን ወደ ክፍሌ ይዞ ሲገባ አንዱን መስኮት እንደዘጋ ሌላኛው በራሱ በድንገት ተከፈተ። ከዚያም በአንድ የተሳሳተ እርምጃ መልሼ አልጋው ላይ ወደ የሚስማማ አንድ ጥንድ ካልሲ እንኳን ማግኘት አልቻልኩ ነበር። እያንዳንዱ ቀን ከአዲስ መቅሰፍት ጋር የሚመጣ ይመስል ነበር። ገላይን ከታጠብኩ በኋላ የባኞ ቤቱ በር ሊከፈት ባለመቻሉ ተዘግቶብኝ ቀረው። በኃይል ስበው የበር እጀታው በእጄ ላይ ተገንጥሎ ወጣ። ቆየት ብሎ የሚበላ ነገር ለመውሰድ ስሞክር ዳቦ መጥበሻው ስራ ቆመ። በተጠበሰው ዳቦ ላይ ጃም ቀብቼ እንደጨረስኩ በድንገት ወደ ክፍሉ ማዶ ተወረወረ። የቆሸሸውን ለማጽዳት ሶፍት ለመውሰድ ስዘረግ ሳላስበው የሳጥኑን ግማሽ ያህል ሶፍት መዘዝኩ። በመጨረሻም ወደ ውጭ ከወጣሁ በኋላ ከአንደኛው ጎማዬ ላይ አየር መተንፈሱን አወቅኩ። ቢሆንም ግን ተስፋ አልቆረጥኩም ነበር። አየር ለመሙላት ሞከርኩ። ነገር ግን የአየር መርጫውም ጭምር ተበላሽቶ አገኘሁ። አንዱ መሰናክል በሌላው ቢተካ በጎ አስተሳሰብ ለመያዝ መሞከሬን ቀጠልኩ። በተከታታይ መጥፎ ዕድል ምክንያት በሰዓቱ ወደ ስራ ለመድረስ ለጥቂት ተረፍ። ግን ችግሩ ገና አላበቃም ነበር። በመደርደሪያው አጠገብ ባለፍኩበት ቅጽበት በድንገት ተደረመስ። አንዳንድ ሳጥኖችን ሲያንቀሳቅስ በቁም ሳጥን ውስጥ ተከርክሬ ቀረው። ከዚያም አንድ ሳንጣ አስከፍት በቁልቋል እሹ ተወጋገው። ይቅርታ ስለረበሽኩ። እንዴት እዚህ ላይ ሊወጣ ቻለ? ከስራ በኋላ ወደ አንድ ካፌ ጎራ አልኩ። ነገር ግን ሁሉም መቀመጫዎች አስቀድመው ተይዘው ነበር። ስለዚህ የእግረኛ መንገድ ዳር ላይ ተቀምጬ ሳንድዊች መብላት ጀመርኩ። በዚያኑ ቅጽበት አንዲት ትንሽ ጥቁር ድመት ወደ እኔ መጣች። ከሳንድዊቼ ግማሹን ሰጠማት እና በህይወቴ ውስጥ ስለተበላሹት ነገሮች ሁሉ ማውራት ጀመርኩ። ለሰዓታት አወራሁ። ትንሿ ጥቁር ድመት በመጨረሻ ማዳመጥ ሰለቻት። የቀረውን ሳንድዊች በአፏ ይዛ ፈርጣ ሄደች። ማመን አልቻልኩም ነበር። ድመት እንኳ የእኔን ማማረር መስማት አልፈለገች። ከዚያ በኋላ ተነሳውና ልሄድ ስል መሬት ላይ የወደቀ ሳንቲም አስተዋልኩ። አነሳሁት። ቀስ አድርጌ ኪሴ ውስጥ ከተተ። በውስጤ ጥቂት እድል ያመጣልኛል ብዬ ተስፋ አድርጌ ነበር። በማግስቱ ጠዋት ስነቃ መስኮቱ ክፍት ቢሆንም ወደ ክፍሉ የገባው አንድ ቅጠል ብቻ መሆኑን አስተዋልኩ። ከዚያም እንዲሁ ዝም ብዬ አንድ ጥንድ ካልሲ አነሳ እና በተአምር በመጀመሪያው ሙከራ የሚስማማ ጥንድ አገኘሁ። የዳቦ መጥበሻዬ ብዙውን ጊዜ ችግር መፍጠር የሚወደው በዚያን ቀን በትክክል ሰርቷል። ምን እየተካሄደ እንዳለ ለማወቅ እየሞከርኩ ሳለ አንድ ሳንቲም በድንገት ከኪሴ ወደ ጠጋ ብዬ ስመለከት ባለ 4 ቅጠል ክሎቨር ተከርሶበት አየሁ። የእድል ሳንቲም መሆን እንዳለበት አመንኩ። ግምቴን ለመፈተሽ ጃም የተቀባውን የዳቦ ቁራጭ ወደ አየር ወረወርኩ። ለገረሜታው ጃም የተቀባው ክፍል ወደ ላይ ሆኖ አለ። ከዚያም እንዲሁ አንድ ሳህን ከጠረጴዛው ላይ ገፋ። ከመሰበር ሳህኑ በተአምር ወደ ቀድሞ ቦታው ተመለሰ። የዳቦ ቁራጭን በቀጥታ ወደ እጄ ተንሳፎ መጣ። በጣም ተደሰትኩ። ወደ ስራ ስደርስ ሳጥኖቹን ያለምንም ጥረት በጥሩ ሁኔታ መደርደር ቻልኩ። ቁልቋሎች ከእንግዲህ ሊወጉኝ አልቻሉም። ይልቁንም ለትንሾቹ የጂምናስቲክ ቴንቶች መጠቀሚያ ሆኑ። ልክ እንደዚሁ ህይወቴ ይበልጥ እድለኛ እየሆነች መጣች። ነገር ግን ጨርሶ ያልጠበቅኩት ነገር ተከሰተ። አንድ ቀን ማጠቢያ ክፍል ውስጥ የእድል ሳንቲሙን ሳላስበው መጸዳጃ ቤት ውስጥ አልኩ። እግሮችን በጥንቃቄ በማስፋት ለማንሳት የተቻለኝን ያህል እጄን ወደ ታች ሰደድኩ። ልነካው ጥቂት ሲቀር በጣም መጥፎ በሆነ ሰዓት ላይ አንድ ጠብታ ላብ ወደ በሚቀጥለው ቅጽበት እድሌ ተለቅልቆ ጠፋ። ቆየት ብሎ በመንገድ ዳር አዝሜ ቆምኩ። ከዚያም ያቺን ትንሽ ጥቁር ድመት እንደገና አገኘኋት። ወዲያውኑ ማማረር ጀመርኩ። ነገር ግን ንግግሬን ሳልጨርስ ከቅርብ ቦታ በድንገት የቁጣ ጩኸት ተሰማ። ምን አደረግሽ? ሳንቲሜን መጸዳጃ ቤት ውስጥ ጨመርሽው? ለምን እንዲህ አደረግሽ? ደነገጥኩ። ድመቷ አሁን ተናገረች። በእርግጥ መናገር ትችላለች። ጠጋ ብዬ ስመለከት በአንገትጌዋ ላይ ያለው ምልክት ልክ በእድል ሳንቲሙ ላይ ካለው ጋር አንድ አይነት ነበር። ያኔ ነው ሁሉ ነገር ግልጽ የሆነ። ሳንቲሙ ገና ከጅምሩ የድመቷ ነበር። ስለዚህ ሌላ ልትሰጠኝ ትችል እንደሆነ ትንሿን ጥቁር ድመት ጠየቅኩ። ነገር ግን ቃላቶቹ ከአፌ በወጡበት ቅጽበት እንደ ሮኬት ተወርውራ ጠፋች። ትንሿ ጥቁር ድመት በሚያስደንቅ ሁኔታ ብልህ ነበር። በአንድ ወቅት የዛፍ ቅርንጫፎችን ስትወጥ፣ በሚቀጥለው ደግሞ አውቶቡስ ላይ ትዘል ነበር። ምንም ያህል ብከተላትም ልደርስባት አልቻልኩም። እንደ ሮኬት ተወርውራ ጠፋች። ትንሿ ጥቁር ድመት በሚያስደንቅ ሁኔታ ብልህ ነበር። በአንድ ወቅት የዛፍ ቅርንጫፎችን ስትወጣ፣ ምንም ያህል ብከተላትም ልደርስባት አልቻልኩም። በመጨረሻም ድመቷን መያዝ ባለመቻሌ ብቻ ሳይሆን በጭንቅላቴ የቆሻሻ መጣያ ውስጥ ወደቅኩ። በመጨረሻ እንደገና በደረስኩባት ጊዜ